አእምሮዬን የማይነካ አባት ቢኖረኝ መኖሬን እንድጠላው ማታረገኝ እናት። ሰብሰብ ብለን እንደ ቤተሰብ የድሮ በልጅነት ያደረግናቸው ምናምን እያወራን ብንሳሳቅ ብንጫወት ፋሚሊ ታይም ሲምፕል ፋሚሊ ታይም ሰብሰብ ብለን ብንጫወት ከጭንቀት ነፃ የሆነ አባት ነች የምትመክረኝ ምሳሌ የምትሆን ታላቅ እህት ጭንቀት የሌለበት ወንድም ቢኖረኝ። በእርግጥ ልጇን የማትወድ እናት የለችም። በዛ ቲዮሪ እንደምትወደኝ አውቃለሁ። ግን ደግሞ ብትነግረኝ ብታሳየኝ እንደምትወደኝ እንደዚህ አይነት እናት ቢኖረኝ ይመኛል። በቃ ተላቀስን ምናምን ብቻ ሄቪ ሞመንት ነበርና ለእጅ ኒውስ ምን እንደተፈጠረ አላውቅም። በደምብኛ ነው ባለሙያ መሰለች። ሃይ ጋይስ እንዴት ናችሁ? ሃይ እጅ ለእጅ ተመልሰናል ለካ ማይክልኝ ስፈልጊ እየጠራሽ የያዝናቸው አንዳንድ መጫወቻዎች አሉ። ማይክ መያዣ ነው እንጂ እግረ መንገዳቸውን እንደ ማይክ መያዣነት ያገለግላሉ። ግን መጫወቻ ከያዝን ዘንዳ እስኪ ስለ ጨዋታ እናውራ። መቸናል። በልጅነታችሁ ምን አይነት ጨዋታ ትጫወቱ ነበረ? ኢንተርቪው ያደረግልኝ አመሰግናለሁ። ስፈልጊ ቀሚኝ ምን ጨዋታ እንጫወት ነበር አይደል? የሆነ እኮ መጀመሪያ እሺ ያዥ ስሙን ካልተሳሳትኩ አላውቅም። ተሳስቼ ይሆን እንጃ። ግን በጣም ወዶ ጨዋታ ነበረ። ምን ይባላል? ቤዝቦል ኢትዮጵያ ውስጥ እንደዚህ ቤዝቦል ነበር የምንለው። ስሙ ልክ ይሆን አይሆን አላውቅም። ግን ምንድነው የሆነ እንደዚህ እንደ 4 ግሩፕ ነገር አለ ተሳምሮ ማለት ነው። እሺ እና 2 ግሩፕ ሆነሽ ነው የምትጫወቹው። 10 ወይ ግሩፑ ወይ 10 ወይ ሁለቱም እኩል ለእኩል ይሆንና ከዛ ምንድነው ግሩፕሽ እዛ ጋር ነው። ከዚህ ከተቃራኒ ቡድን ኳስ ይሰጡሻል። ኳሱን ትሰርቢና ከዛ ኳሱን እስኪያመጡ ቤት መቀየር ነው። ሰው መንገድ ላይ ልትመቺ ትችላለሽ። ስትመቺ ከቡድንሽ አባላት የተመታው ሰው ይወጣል ማለት ነው። ኦ ማይ ጋድ በጣም ነበር የምወደው። በቃ በጣም ወደው ጨዋታ እኔ ሮጥ ነበር መሯሯጥ ነበር እና ነው ቤዝቦል ነው ግን እኮ ሀሳቡ እንደዛ ነው መሰለኝ። በእጅሽ ነው ይመሳሰላል። በእጅ ነው የሚወረወረው። የነዛም ግሩፕ ኳሱ ስንሰርበው እኛ ተባብረው ያመጡታል። ግን እዛ እንትንሽ ውስጥ ከሆንሽ አትነኪ፣ የተሰማረው ውስጥ ማለት ነው። በጣም ነበር የምወደው። ለልጆቼ አስቀምጬላቸው 20 ልጅ ወለድና ግን ስሙ ቀይ ልጅ ስረባ እኔማ ባለፈው አንቺ ስጠይቀኝም ሰምቻለሁ። ምንድነው ሰምተሻል? ነግሬሻለሁ። እግር ኳስ በቃ በጣም ነው የምወደው። አሁንም እወዳለሁ። ግን የለም ሴቶች ብቻ የሚጫወቱበት ሜዳ ወይ ስኬጁል ካለ ምናምን ንገሩኝ። ስቲል አሁንም አለ ነው። ስቲል አሁንም ፈልጋለሁ። ውስጤ አለ። ወይኔ ግን እንዲህ ሰፈር ውስጥ ምናምን ራሱ አሁን ኳስ ይዘው ምናምን ሳይ በቃ ሄጄ ተቀብዬ መታ አድርጌ ይሄዳለሁ። እና የዛኔ ግን በጣም ኳስ መጫወቴ አንድ የሆነ ዶክተር ሲናገር ሰምቻለሁ። አንድ ሰው አጥንቱ አድጎ የሚጨርሰው እስከ 25 ዓመቱ ነው። አጥንቱ ጠንክሮ የሚጨርሰው ሰው ልጻን እያለሽ እንዲጠነክርልሽ ወተት ምናምን። ዋናው ግን ወተት ምናምን አይደለም፣ እንቅስቃሴ ነው። ስለዚህ አሁን ትምህርት ቤቶች ብቻም በመታከል ሜዳ አይደለ እየተገነቡ ያሉት ልጆች እንዴት ይሯሯጡ። ግን ከ25 በኋላ እየመነዘርሽ ነው የምትኖሪ። ባይዞ የጠነከረውን አጥንትሽን እየመነዘርሽ ከ25 ግን ማጠንከር ትችያለሽ። ስለዚህ አይ ቲንክ አጥንቴ ጠንካራ ነው። ስለተጫወት በደንብ ነው የተራገጠው። ዞሮ ይሆነ
የምር በጣም ነው የተጫወትኩት። ቤትም በጣም ሰፖርት ያደረጉኝ ነበር። ባለፈውም ብዬዋለሁ። ታኬታ እየተገዛልኝ ምናምን በደንብ ሰፖርት ተደረግ ነበረ። ስለተውኩት ይቅርታ፣ ግን አስቀጥለዋለሁ። የሴቶች ኳስ፣ እጅ ለእጅ ኳስ፣ የሴቶች ኳስ እጅ ለእጅ ኳስ ብላለች። አትገቢም አንቺ ቢኖር? አይ አልገባም። እኔ ምንድነው ኳስ ወዳለሁ ግን እግር ኳስ ደስ ይለኝ። ከዛ ግን እንደዚህ ሄደው ጎል ጋር ደርሰው ልክ ሲመለሱ በቃ ይሰልችኛል። ደግሞ ወደዛ ደግሞ ታዲያ ለሌላው ሰው ወይ ለቀረበው ወደ ጎል ለቀረበው መደገፍ ይችላል። ማየት ኢንጆይ ይላል እንጂ ማየት ብዙ የዓለም ዋንጫ ምናምን ካልሆነ ሶሪ ማንቸስተር፣ አርሰናል፣ ቼልሲ፣ ሊቨርፑል ሶሪ ማየትም ግን ኢትስ ቬሪ ኢንተርቴኒንግ እውነት። የኔ ኳስ ነበረ ትምህርት ቤት ሲሆን ኳስ ጫወት ነበረ። ገመድ ጫወት ነበረ። ገመድ ይሄ እንደ ሱዚ እሱን ዘለ ነበረ። ከዛ ውጭ ግን በቃ ኳስ ከወንዶቹ ጋር ተቀላቅለን ገብተሻል። ብብት ምናምን አንዴ በዚህ ቁመት እንዴት ትደርሳለህ? ብብት ካልገባሽማ እንዲህ ምናምን ዞረሽ ብብት ካልገባሽ ምንም ራሱ አንገትም ነበረ። ባይ ዘ ዌይ እኮ ራሳችንን ሰተን ለምን ትዝጨት አንገት ላይ ገመድ አድርግ የረሳሁት ብይ እኔ ወደ ወንድ ወደሚባሉ ጨዋታዎች አመዘንኩ። ያየን የጌምማ ብይ ክረምት በስማ በጣም እንጫወት ነበር። ቤት ውስጥም ይሄ የክረምት ትምህርት ቤት ትምህርት ስንማረው ጎበዝ ነበር፣ እበላ ነበር። ግን እንቅስቃሴ ጥሩ ነው። ዞሮ ኦፍ ኮርስ በጣም ለዘመኑ ልጅም ካሰብሽው በጣም መሯሯጣቸው፣ ኤክሰርሳይዝ ማድረጋቸው እየመነዘሩ እንዲኖሩ የአጥንት ጥንካሬያቸው ያዳብራል፣ ያግዛቸዋል። yes በጣም ኤኒዌይስ ይሄን ያነሳ ነው። ግን ለምንድን ነው ዛሬ ወደምናወራው ጉዳይ ልንገባ ነው? ዛሬ እንግዲህ ባለፈውም እንደነገርናችሁ ቲኔጀሮችን በደንብ ቮለንቲር አድርገን እናገኝ ነበረ ምናምን ከዘመድም ከሰፈር ውስጥም ብቻ ትንሽም ቢሆን ልጆች ላይ ፓሽን ስላለን ስለምናገኛቸው የሰማናቸውን ታሪኮች ይጠቅማሉ፣ አሁን ላሉ ወላጆች ይጠቅማሉ ብለን የምናስባቸውን የልጆችን ድምፅ ለመሆን የእነሱን ብሶት ትንሽም ቢሆን ለእናንተ ሼር ለማድረግ አስበን ነው። እንግዲህ ብዙም ባይሆን ትንሽ ይጠቅማል ብለን ያሰብነውን ሼር ለማድረግ እኔ አንድ የሆነ ቦታ ላይ ሜንቶር ማድረጋቸው ቲኔጀሮች ነበሩ። ከዛ እንግዲህ በየሳምንቱ ነው ማገኛቸው። የሆነ ቀን በቃ ምናወራው ሁሉ ሄዶ ፋሚሊ ጋር ይሄዳል። ነገር ሲያወሩ ቤተሰብ ጋር ማዘሯ ጋር ይሄዳል፣ ፋዘር ጋር ይሄዳል ምናምን ቤት ውስጥ ያለ ጉዳዮች ላይ። ከዛ ይሄ ነገር እስቲ ምናምን አልኩና ምን አሳይመንት ሰጠኋቸው። የምትመኙትን አይነት ቤተሰብ ሳሉልኝ አልኳቸው። በወረቀት ለሁሉም ወረቀት ሰጠኋቸው እንዳይተያዩ። ያው ፒር ፕሬዠር ማናላሽ ምናምን ቦታ እንዲሰፋ አረኩና ከቤት ጀምሩ ከሀገር ጀምሩ እንጂ የት መኖር ነው የምትፈልጉት፣ የት ሰፈር፣ የት ከተማ፣ ምን አይነት ቤት G+10 ምናምን በቃ ሊሚት የለውም። ደስ እንዳላችሁ ኢማጂን አድርጉና ጻፉልኝ ከቤት ጀምሮ አልኳቸው። እንግዲህ እኔ አሁን እናንተ ኢትዮጵያ ውስጥ እንዳደገ እንደ ደሃ ማህበረሰብ ኤክስፔክት ብታረጉት በቃ G+3 ዋና ያለው ባስኬትቦል ምናምን ብቻ እንደዚህ ለግዠሪ ነገር ትጠብቃላችሁ። እና ግን ለኔ የመጨረሻ ተርኒንግ ፖይንት ሾኪንግ ቤተሰብ ምን እየሆነ ነው አይነት ነገር ያስባለኝን ምላሽ ነው ያገኙት። በቃ ሁሉም ቤቱ ላይ ምናምን ዘለውታል። ምንም አቬሬጅ የሆነ ቤት ምን ያን ያህልም የተለጠጠ አንመኝም ምናምን። ግን ከዛ ቀጠልኩና እንዳይደብራችሁ የምትመኙት አይነት አባት፣ የምትመኙት አይነት እናት፣ የምትመኙት አይነት ሲብሊንግ ሁላ ወንድም እህት ምን አይነት ነው የምትመኙት የሚልም አካትቼበታል። ሌላው ዝም ብሎ ሽፋን ነች። በቃ እሱ ነው የመጨረሻ ያስደንገጠኝ። እና አእምሮዬን የማይነካ አባት ቢኖረኝ ነው በንግግሩ ማለት ነው። እና ጠጋኝ ተብሎ የተቀመጠው አባት ልጅ የምትመኘው አባት ይዝ አእምሮዋን የማይነካ አባት። ኢቭን በጣም ከባድ እኔ ያጋጠመኝ መኖሬን እንድጠላው የማታረገኝ እናትም
ጽሁፉ ላይ ገጥሞኛል። እኔ በጣም ነው ሾክ ያደረገኝ። አስቡት መኖርሽን ጠላሽ ማለት በገዛ እናትሽ ምኑን እናት ሆንሽ አይነት ነገር። ሲምፕል ደግሞ ነበሩ። ሰብሰብ ብለን እንደ ቤተሰብ የድሮ በልጅነት ያደረግናቸው ምናምን እያወራን ብንሳሳቅ ብንጫወት ፋሚሊ ታይም ሲምፕል ፋሚሊ ታይም ሰብሰብ ብለን ብንጫወት ምናምን እኔ በቃ ሾክ ማለት ቤዚክ ነገሮች ናቸው የነሱ ምኞት ማለት አእምሮ የማይነካባት መፈለግ ማለት ምን ይሄ እኮ ምን ለግዠሪ አይደለም ቤዚክ ነው። አንድ አባት ሊሆን የሚገባው ነገር። ሌላስ ከጭንቀት ነፃ የሆነ አባት በምን አውቀው አባት ጭንቀት እንዳለበት በምን አውቀው ከጭንቀት ፍሪ እንዲሆኑ ተመኙ። በቃ የሆነ ማለት ቲኔጅ እኮ ከ13 እስከ 16 17 ዓመት ድረስ ያሉ ናቸውና ሲብሊንግ ላይም ቀዮንች የምትመክረኝ ምሳሌ የምትሆን ታላቅ እህት ምን ሆነሽ ታዲያ የሆነ ያላቀ ልክ እንደ አባቱም ጭንቀት የሌለበት ወንድም ቢኖረኝ እና ላይክ ወንድሞች ምን እየሰራችሁ ነው አይነት ብቻ በጣም ቤት ውስጥ ኦብዘርቭ ስለሚያረጉት ስለሚሸከሙት የሚመኙት ግን ካላችሁ በቃ ፍቅሯን የምትገልጽልኝም ነበረ። ኢቭን ሲጀምር ያ ጽሁፍ ምን ይላል? በእርግጥ ልጇን የማትወድ እናት የለችም። ስለዚህ በዛ ቲዮሪ እንደምትወደኝ አውቃለሁ፣ ግን ደግሞ ብትነግረኝ ብታሳየኝ እንደምትወደኝ እንደዚህ አይነት እና ቢኖረኝ እመኛለሁ። በቃ እኔ መጨረሻ ኢሞሽናል ነበርኩ፣ እነሱም የመጨረሻ ኢሞሽናል ነበሩ። በቃ ተላቀስን ምናምን ብቻ ሄቪ ሞመንት ነበርና ሜቢ ወላጅ ሳያቅ ሆኖ ሊሆን ይሆን። ኦፍኮርስ ደግሞ አለማወቅም ነው ሳናስበው እንጂ ኦፍኮርስ ማንም ልጁን ይወዳል ማንም ወላጅ እና ግን ይሄ ባለማወቅ ምን ላርግ ሀሳብ በማጣት አዌርነስ በማጣት ሪሶርስን በማጣት ሊሆን ይችላል። ሶ ምናልባት ለእናንተም ከጠቀምን በሚል እኛ ከሰማናቸው ሼር ለማድረግ ነው። እንግዲህ እዚህ ላይ የምትጨምሩት ስቶሪዎች ካሉ እሺ። ብዙ ይኖራል እና ምንድነው እኔ የማስበው የሆነ በቃ እንደተላለፍን ይሰማኛል። ወላጅና ልጅ በቃ የሆነ የተላለፈበት መንገድ እንዳለ አንዳንዴ ፊል አደርጋለሁ እና ብዙ አንዳንዴ ከባድ ነገር አይደለም ልጅ እየፈለገ ያለው ግን ከዛ የተነሳ የሚፈጠሩ ትላልቅ ነገሮችን አያለው። ልጅ የፈለገው ግን በጣም ትንሽ ነገር ነው። ወላጅ ግን ለሱ ትኩረት ባለመስጠትና አሁን ስትይ ትዝ እያለኝ የነበረው ከማሚ ምኗን በጣም ደስ ይልሃል ምናምን ብዬ አንድ ልጅ ጠየኩትና ምን አለኝ ስላልገመትኩ ነው ይሄንን ነው ሲያረጋሉ ይሄና ማሚ አለኝና ጃስ ስንላት አስደነግጥም፣ የሆነ ጩኸት ቢኖርም አስደነግጥም፣ እንደዚህ አስደነግጥና በቃ እኔ ማልደነግጥ ሰው መሆን ፈልጋለሁ ማለት ነው። እና በጣም ማሚ ደስ ትለኛለች፣ ምንም አደነግጥም ማለት ነው። መርበትበትን ኖቲስ አድርጎ ማለት ኖቲስ ያደርጋል። እና በጣም ደነገጥኩኝ እና እንደዚህ የተለያየ እንትኖችን አያለው እና አንዳንዴ ደግሞ ብቻ ስጠይቅ ደነግጣለሁ። በዚህ አይነት መንገድ ነው እንደሚያዩት፣ በዚህ አይነት መንገድ ነው እንደሚረዱት ነገሮችን ምናምንና አንድ ጊዜ እንደዚህ እያስተማርኩኝ እንደምወድ በምን አወቃችሁ ምናምን አልኳቸውና አንዱ ስለምታስተምሪ ምናምን አለ። እዛ በኋላ አንዱ ትንሽዬ ነው ስታስተምሪን ደስተኛ ስለሆንሽ አለኝ ማለት በጣም ደነገጥኩኝ። የሆነ ፊቴን ዘፍዘፍ አድርጌን ባስተምረው አለመወደድ አድርጎ ይተረጉማል። እስቲል እየለፋው እሱን ለማስተማር ግን አለመወደድ አድርጎ ይተረጉማል ማለት። ስለዚህ የምሰጥበትን ፊት ያህል ማለት ነው አልኩኝ። በቃ ብዙ እንደዚህ አይነት ደስተኛ መሆን የፍቅር መግለጫ እንዴት በጣም ፊትሽን ኖቲስ አድርገው ምትሰጪ መስጠት ያው ማለት አይደለም። እሱንም ይከብዳል እኮ መስጠቱ ራሱ ግን ምትሰጪበትንም ደግሞ ፊት ያያሉና የሆነ ትሬንድ እያየው ነበር። ምግብ ሲያቀርቡላቸው እንዲዘጭ ምናምን እያደረጉ ሲያቀርቡላቸው ነው የሚያለቅሱ ልጆች እና ለካ ፊትንም ኖቲስ ያደርጋል ልጅ የሚሰጠውን ነገር በምን መልክ እንዴት እየሆንሽ እየሰጠሽ እንደሆነ የሚለውን በጣም ያየውበት ነው። ሌላ ይመጣላቸው ሌላ አይ ቲንክ
እኔም እንዲሁ ሳወራ ከቲኔጆች ጋር ስገናኝ ያየሁት ነገር ኦፍኮርስ እነዚህ ፍቅር መስጠት፣ መስማት፣ ጊዜ አብሮ ማሳለፍ ኢምፖርታንት ናቸው ብለው ልጆች ያያሉ። አንዳንዴ ደግሞ ወላጅም ይሄ ሴፍ ፕሌስም መሆን አለበት ወይም ይሄ መሸሸጊያ መሆንም አለበት እና አይ ቲንክ አንድ በጣም ያስደነገጠኝ ያልጠበቅኩት ስቶሪ የነበረው አንዲት ልጅ ቤተሰቦቿ ጋር ነው የምትኖረው ምናምን። ከዛ ግን እዛው ቤት ውስጥ ያለ አንድ የፋሚሊ ሜምበር ፊዚክሊም ኢሞሽናሊም አቢዩዝ ያደርጋት ነበር እና አይ ዊሽ ዴይ ኒው ነገር አለች እና ምን አይነት ዌይት ነው ተሸክማ እየኖረች ያለችው ይህች ልጅ፣ ምን አይነት ከባድ ነገር ነው ይዛ ያለችው እና ኦፍኮርስ እነዚህን ነገሮች ልጆች ከወላጆቻቸው ይፈልጋሉ። ከዛ ደግሞ ወላጆቻቸው መሸሸጊያ እንዲሆኗቸው፣ የሚጠነቀቁላቸው፣ ፕሮቴክት የሚያደርጓቸውም እንዲሆኑ ይፈልጋሉ እና አሁን እናንተ ስታነሱ ኦን ቶፕ ኦፍ ማይ ሄድ የመጣልኝ ስቶሪ ነው። አሁን ላይክ በተለይ እኔ እንጃ ቨልነራብል ሊጠቀም የሚችል ልጅ ሲኖርሽ እንግዲህ በእኛ ማህበረሰብ ሴት ልጅ ሲኖርሽ ሌላም ቨልነራብል ኦር ዲስኤቢሊቲ ኦር ዲስኦርደር ምንም አይነት ቨልነራብል ልጅ ሲኖርሽ ጨመር ታደርጊዋለሽ። የሆነ እይታሽን አይንሽን በወግ ነገር ፕሮቴክሽንሽን ሰፋ ነገር ታደርጊያለሽ እና ግን ያው ደግሞ በህብረት ነው የምንኖረው። እኛ ደግሞ ባህላችን እኛ ቤት ማአት ዘመዳ ዘመድ እየመጣ ነው የሚኖረው። አንድ ላይ አንድ ክፍል ታድሪያለሽ። አሁን ራሱ ወላጆች ስራ ሲሄዱ ጠብቅ ተብሎ የሆነ ጎረምሳ ከአንዲት ህፃን ልጅ ጋር ተጥሎ ሊወጣ ይችላል እና ብቻ የሆኑ መች ጦሽ እንደሚያደርገው አይታወቅም ሰው እና ላይክ በጣም ፕሮቴክሽን ካልጨመርሽ በቃ ፎር ላይፍ ነው ሴት ልጅሽን ትራውማታይዝ አድርገሽ ጉድት ያው አትነሳም ማለት ሳይሆን ለምን ትግል እንጨምርባታለን? ገና የኑሮ ያታግላታል። ግን ሴፍ ኢቭን በጣም አሁን ያሉ እናቶች ደግሞ በጣም ፕሮቴክቲቭ ከመሆናቸው የተነሳ ዘመድ አጎት ምናምን ራሱ ኒር ዴር ቻይልድ አያስጠጉ። እንዲህ ዘመድ ጥያቄ መጥቶ ራሱ ቤት መጥቶ ምናምን ሴት ልጃቸውን ጠጋ ፕሮቴክት ልቀፍሽ ምናምን አያሳቅፉም። ታክሲ ውስጥ ራሱ እኛ እኮ አሳቅፈን ምናምን ግን ታክሲ ውስጥ ስንት ነገር የሚፈጠርበት ሶሳይቲ ውስጥ ነው ያለው። ያው ፈሪ እንሁን ሳይሆን ለምን ጉዳቱ ተፈጥሮ ለምን በኋላ ሰውን ችግር ውስጥ እንከታለን? ሶ ኢንስቴድ ኮንሽስ መሆን ማየት፣ ለማን ነው ጥዬ እየሄድኩ ያለሁት? በተለይ ቨልነራብል የሚሆኑ ሴት ልጆቻችን ለማን ነው ጥዬ እየሄድኩ ያለሁት? የት ነው ጥዬ እየሄድኩ ያለሁት? ምንስ እየተሰማት ነው? እሷስ ራሷን ዲፌንድ ማድረግ ትችላለች ወይ? አሁን እኮ እናቶችም ምን ይሁኝ ከሱ በቃ ይሆነ እኛም ብዙ ኬርለስ ነን እና ግን ምናልባት እንግዲህ ሴቶች ልጆች ካላችሁ ሌላም ቨልነራቢሊቲ ያላቸው ልጆች ካላችሁ ጉድ ይሄ አይን በደንብ ፕሮቴክት ማድረግ ነው። ሰው ምንም ይበል ጉዳቱ ተፈጽሞ ከመጸጸት እረቺ ልጇን አታስቀርቡ ነው ይባል። እንደውም ላንሳው ምሳሌ ላንሳው ለምሳሌ እኛ ቤት የምታገዘ ልጅ አለች። ልጅ አላት። በጣም ነው የምትጨነቀው። ተመላላሽ ነች። ገና የስንት ዓመት 3 ዓመት ምናምን ጻ ልጅ ሴት ልጅ ነው ያለ። ጎረቤት እየኔ መጣሁት ስትለኝ በቃ እኔ ሳይንተከተክ እንድትሄድ ወጡ በቃ ብዙ እኛ ቤት የምትበይው ምግብ ግን አንዳንዴ ለምን ይዘሻት አትመጪም? አትሊስት ታያታለሽ በአንቺ እይታ ውስጥ ነሽ ምናምን ላለው እና አንዳንዴ ይዛት ትመጣለች። ቤቱን በአንድ ግራ ቆመው ትሄዳለች። በእርግጥ ግን ደስ ይላል። ብቻ ይሄ ማንን አምነሽ በዚህ ጊዜ ጥለሽ ትያለሽ? ግን ደግሞ ወላጅ መስራትም አለበት ኦፍ ኮርስ። ሶ ኤኒዌይስ ኢቭን የኔ ባል ሲመጣ ራሱ በጣም ኮንሽስ ስለሆነ እሱ ራሱ ሃይሪላት በቃ በረከት። ምክንያቱም እናት እንድትሳቀቅ አያስፈልግም። ልጅቷም አናቅም ብቻ ይሄ ማህበረሰባችን ሄዶ መጠምጠም ነው ማቀፍ ነው ይገባኛል። ከንጹህ ልብም እንደዛ እኮ ይደረጋል። ግን ደግሞ ዘመኑ ካፍቷል ምን ይደረግ። ስለዚህ እሱም ቴኬር አድርጎ በቃ በረከት ነው። ከሷ ጋር ያን ያህል ይሄ የመዳፈር ነገር የለም። እሷ ተግባብታ ልጫወት ብላ ብትመጣ እንኳን መስመሩን የጠበቀ ለእናት አምሮ ሴፍነት ሲባል ማለት ነው እና የፈለገውን ይበል ሰው። አሁን እሱ በቃ ሄዶ እያሽከረከረ ቢያጫወታት እኮ ደስ ይለኛል። ግን ወይ ካንት ነገር አይደል? እኔ አሁን ብዙ ሰው እንደዚህ አይነት ወሬ ሲወራ በጣም ሌጀሪ ነው። ደግሞ እኔ ጠዋቶቼ ማታ ገብቼ ደግሞ እንደዚህ ግን እኔ ሁሌ የምል ግን እንጃ እኔ አይገጥሞኝ አያውቅም። እናቴ ወይም አባቴ
ወይ አላቅም እኔ ገጥሞኝ አቅም ነው እና አላበላኝም ብሎ ሚከስ ልጅ ብዙ አልገጠመኝ ፖድካስቶችን ምናምን ካያችሁ የሆነ ሌላ ጥያቄ ነው እንጂ ምግብ አልበላሁም ጫማ ሚገርም በአንድ ጫማ ነው የተማርኩት ምናምን እያለ ይሄ ወላጁን ለመውቀስ የሚወጣ አይደለም ሶ አዳይንድ ምንድነው ከልጆቻችን የምንጠብቀው ምንድነው ከልጆቻችን ማየት ያለብን እንደዚህ በቃ ትክክለኛ ሰዎች ነው ትክክለኛ ሰባይ ስብዕና ያላቸውን ልጆች ማየት እንጂ እኔ እንጃ ብቻ ብዙ ሲወቀስ አልሰማሁም ወላጅ ሲወቀስ የሰማሁት እንደዚህ አይነት እንዲህ አደረጉኝ ፈሪ እንደሆነ አደረጉኝ ሰው እንዳላምን አደረጉኝ ብቻዬን ነበርኩኝ ስሜቴን መግለጽ አልቻልኩም በእንደዚህ አይነት ክሶች ነው ሶ ትንሽም ቢሆን መንቃት አለብን ብዬ ማስበው እኛ ሀገር ውስጥ በዚህ ጉዳይ ነው በጣም አስፈላጊ ነው እኮ ካላበላሽ ይሞታል ሰው ይሞታል ካላበላሽ ግን እስቲል ደግሞ ሌላ አለ በጣም ትልቅ እኛ የምናስፈልግበት ወላጅ የሚያስፈልግበት ሌላ ደግሞ ትልቅ እንትኖች አሉ ነው ወላጅ ልጅን የሚጠይቅበት ቤት ውስጥ እንደዚህ እንትን ቢኖር በጣም ደስ ይለኛል ያው በጣም ምጓጓው ነገር ነውና እንደኔ አይነት እናት መሆን ትፈልጊያለሽ ብላ ሴት ልጇን ብትጠይቅ በጣም ብዙ ታሪክ ትነግራታለች ከሷ ኢቭን ያላየችውን ኢቭን ኳሊቲዋን ትነግራታለች ከዛ ደግሞ ምን ላይ እየደከመች እንደሆነ ታስተውልበታለች እና አባትም እንደዚሁ እንደኔ አይነት አባት መሆን ትፈልጋለህ እንደኔ ሜቢ ልጁ ካደገች እንደኔ አይነት ባል ማግባት ትፈልጊያለሽ እንደኔ አይነት እና በጣም የሚገርም ታሪክ አላቸው ልጆች የሚያወሩት በጣም የሚያስደነግጠኝ እና አንዳንዴ ካኔ ምንድነው የምትወዱት ነው እያስተማርኳቸው ምናምን ስላቸው ሚሉኝ ነገር እኔ ለነሱ ማመጣውን ነገር ምናምን አይደለም ሌላ ነገር ይሉኛል እና ኦኬ ሶ ልጅ ሌላ አይን አለው እና በጣም ወላጅ ይሄ ፐርሰናሊቲ ላይ በጣም ትኩረት ቢያደርግ በጣም ደስ ይለኛል I think ሌላኛው ደግሞ ጊዜ መስጠት ኢሞሽናል መሆን ፍቅር መስጠት ያደግንበት ካልቸር የፈቀደልን ነገር አይደለም ይመስለኛልና ላይክ አሁን ከፍ ብለን ስናይ አባቶቻችንን እናቶቻችንን ስናይ ፍቅርን የሚገልጹት is actually የጎደለን ነገር በመሙላት ነው እንጂ ኢሞሽናሊ እኛን ሴኪዩር ማድረግ ምን ያህል ኢምፖርታንት እንደሆነ ማያውቁም ምክንያቱም እነሱም ሆኖ ስላላደጉ ማለት ነውና አሁን ላይ ያለ ፓረንት ግን ሞር እዛ ላይ ማለት ኦፍ ኮርስ ምግብ መብል መጠጥ ምናምን ኢምፖርታንት ነው ግን ደግሞ ይሄንኛውንም ደግሞ ስሜትንም ደግሞ ግን ለምሳሌ አሁን የድሮ አባቶቻችን ስትሮንገር ነበሩ ከኛ ይሄ ትውልዱ አሁን ልፍስፍስ ሆኗል የሚል ሰው ደግሞ አለ ኢሞሽን አጥንቶ ስለዚህ ስሜት አይሆን የተልፈሰፈሰ ትውልድ ምን ከፋኝ ምናምን ይባላል ግን አባቶቻችን ጋር ስቴጂ እናቶቻችን ጋር ስቴጂ እንዲህ ሲሉ ብዙ አታያቸው ማያቶቻችን ማጥራሽ ታዩ ቻማ አባቴ ጎዳኝ ምናምን አይሉ yes then how do you make that like what's the ጥሩ ጥያቄ እኔ አሁን ማስበው you have an idea እሺ አዎ ሐሳብ አለኝ ምንድነው አንድ እነዚህ ወላጆች ምን አይነት ሳይኮሎጂካል ኢሹ ውስጥ እንዳሉ ወይም አባቶቻችን እናቶቻችን ምን አይነት ሁኔታ ውስጥ እንዳሉ ፐርሰናሊ አናውቅም ሜንታሊ ምን አይነት ሁኔታ ውስጥ እንዳሉ አናውቅም አለማውቃችን ምን ጎዳን በቃ ሳናቅ እነሱ ላይ ግን ኢፌክት እያመጣ ነው ልጅ ላይ ነው ኢቭን አባት ላይ ኢንዲቪጁዋሉ ላይ ሶ ኢሞሽንን ሰፕረስ ማድረግ አብዛኞቹን ስናያቸው እኮ ወደ ሌላ ነገር ሊሮጡ ሊሄዱ ይችላሉ ወይም ደግሞ ይሄ መደበቂያ መሸሸግ የሚሉት ነገር ሊኖር ይችላልና እሱ የዛ ውጤት የዛ አውትካም ነው እንጂ ይሄ ዝም ብሎ የመጣ አንድ ቀን ላይ ቦግ ያለ ነገር እንዳልሆነ አስባለሁ ሶ አንደኛው ሐሳቤ እሱ ነው ሌላ እስኪ like እኔም አይ አግሪ ለምሳሌ መገለጫው ነው የተለያየው ይሄ ትውልድ አውሪ ሆነ እግዚአብሔር ረድቶት የሚያወራ ጀነሬሽን ሆነ ኤክስፕረስ የሚያደርግ ሆነ መከፋቱን መበረብ ያኛው ትውልድ ደግሞ ሰፕረስ እንዳልችው ማያወራ ትውልድ ነው ግን መገለጫው
በጣም ተናዳጅ የኛ አሁን አባቴ በጣም ቁጡ ነው ትላለህ እንደ ጀብድ ግን ሰውየው እኮ ኢሹ ስላለበት ሊሆን ይችላል የአንገር ሆኖ ተቀምጦ እኮ ነው ኤክስፕረስ ስለማያደርጉት ይመጣል ባለንጋ አርጎሽ ቁጭ ነው በቃ ቤት ውስጥ ማይነካ ተቆልሎ እዛ ቢካዝ መገለጫው አንዱ ነው በጣም ሰካራም አባቶች እንግዲህ ቃሉ አይዶን ነው ሌላ አሪፍ ቃል ሰካራም ቤት ውስጥ ሚስቶቻቸውን የሚደበድቡ ምናምን ይሄውላ መገለጫው ሌላ ሆኖ ነው የአሁኑ ትውልድ እንደው ቢያለቅስ አይሻልም ወይ ሰካራም ሆኖ ከሚደበድብ እንደውም መውጣት ስላለበት ኤግዛክትሊ ካልወጣ ምን ምንም ሌላ ማከማያ መንገድ የለውም ባለፈው ዩዩብ የነበረን ገስትም እሱም ሲላይ ነበር መጨረሻ ላይ ብዙ ሲሞት አባት ልጁ ነኝ እያሉ የሚመጡ ብዙ ፋይሎች የሚወጡት በቀደመው ጀነሬሽን በአብዛኛው ልጅ ነኝ እያሉ ምክንያቱም ሰፕረስ አርጎ ድብቅ ብሎ ዘጣጣጣ አርጎ ለካ ጨርሶ ነው የሚመጣው የቃላት መረጣ እሱም አንድ መገለጫዎቹን ብንፈልጋቸው ሪሊ ስትሮንግ አሪፍ ሆነው ነው ወይ የለውም ወይ ልጆቻቸውን ዳሜጅ ያደረገ ሳይድ ኢፌክት የለውም ባለማውራታቸው ሼር ባለማረጋቸው ጠንካራ ስለሆኑ ብቻ በእርግጥ ስራ ዓለም ላይ ዲስትራክትድ ናቸው የበፊቱ ጀነሬሽን ገና ከድንን ለመውጣት እየሰራ ያለች ነው ፎከሳቸው እዛ ላይ ነው ግን ትንሽ ተቀምጠው እንደው በኮቪድ ጊዜ አይነት ታይም ቤት ውስጥ ቢቀመጥ ስንት አይነት ሱሳይድ አይደል በኮቪድ ጊዜ ጣራ ይነካው ቢቀመጥ አባትም ጉዱ ይወጣል በደንብ ስራ የለም ምን ያህል ቁጡ እንደሆነ ብሶታም እንደሆነ እናትም ምን ያህል ተነጫናጭ ምን ያህል በቃ ምሬታም እንደሆነች ጉዱ ይወጣል ስለዚህ እኔ የሚመስለኝ ብዙ መገለጫዎች አሉ ግን እንደኛ ጀነሬሽን የሚያለቅስ ቴራፒ ሚል ትራባ ሚል የሚቀባጥር ስላልሆነ ነው እንጂ እዛም ቢጎረጎር አይመስልም ስለዚህ እንደውም እኔ እንጃ አሁን እንደዚህ ቴራፒ ምናምን በጣም እኮ አሪፍ ነገር ነው ምክንያቱም ሰው ራሱን ካወቀ ነው ራሱ ላይ ከሰራ ነው ፓረንቲንግ ከራስሽ ውጭ አይደለም ከራስሽ የተረፈውን ወይም ብቻ እና በጣም አሪፍ ነው እንደውም እንደዚህ ራሳችን ላይ ኮንሽስ መሆናችን ሰሞኑን ልክ አይደለም ማለታችን ዝም ብለን ያው እንደብሶት ስራ ለመቅሪያ እንትን ለማለት እንዳይሆን እንጂ በቃ ራሳችን ላይ ኮንሽስ መሆናችን በጣም አሪፍ ነው እንደውም እሺ ይቀር አንድ ስቶሪ ላወራ ነበር እንዳ ልጆቿን እንዳወራላት ትፈልግናታለች እና እስቲ አውሪያቸው ሰሞኑን እኔ ልክ አይደለም ትለኛለች እና ወይ ደግሞ ብሶቴ ይመጣብኝና እንትን እንዳለች ትላለች እና የምርም አንዳንዴ ቁጭ ብዬ ስሰማቸውና ወላጅ ብሆን ብዬ ሳስብ የነሱ ወላጅ ብሆን ብዬ ሳስብ የሚያነሱት ይሹ በጣም ያስነቀላል በቃ ምን ማለት ነው ያስብላል ራሷን በመረዳዳቷ እንዴት እንትን እንዳለች ምናምንና ጥሩ ነው ራሳችን ላይ እንደው እንኳን ሼስ መሆናችን የሆነ ትራውማችን ኖ አለዛ አንተርፍም ለልጆቻችንም ለቀጣዩም ትውልድ ምን ተርፍ እንትኖች አሉ አሁን እኔ በቃ እስቲ እናንተም ከመጣላችሁ አላውቅም ልጅ ከወላጅ ይፈልጋል ብላችሁ ማታስቡት ግን ወይ ሰምታችሁ ያስደነገጣችሁ የገረማችሁ ነገር ከወላጅ ልጅ አሁን ሊጠይቅ ይችላል ይሄን ያስፈልጋል እዚህ ቤት ውስጥ ሊል ይችላል ብላችሁ ማታስቡት ነገር ብቻ እኔ ብዙ እንትን አሉ ግን አሁን ትዝ ያለኝ ልጅ በጣም አሁን ይሄን ለወላጅ አክርሬ መናገር የምፈልገው ነገር ከልጆች ጋር እንደመዋሌ ብዙ ልጅ እኩልነት በጣም ይፈልጋል እኩልነት ቤት ውስጥ አሁን እኩል ኢቨን የእሱም አሁን የእሱም መበደል ካለበት እንዲበደል ኢቨን ይፈልጋል እኩል የሆነ ነገር ይፈልጋል ልጅ እና ወላጅ ደግሞ አንዱን ከአንዱ አበላልጦ አንዱን ለአንዱ ኢቨን ቤት ውስጥ ስፔሻል ትሪትመንት የሚፈልጉ ልጆች ሲኖሩ ራሱ የቀሩት ጥሩ አይሆኑም ብዙ ጊዜ ምክንያቱም የሆነ እኩል የሆነ ነገር ልጅ ይፈልጋል እና ብዙ ጊዜ እንደዚህ ሳወራቸው ልጆችን በጣም በቃ ጭስ
ብለው የሚያወሩኝ ለዛ ለትልቁ ልጅ ለትንሹ ልጅ ለእንትኑ ምናምን እሱ ነው በጣም የሚወደደው። በእርግጥ እነሱም ወላጅም ያረጋበት የራሱ እንትን ይኖረዋል። ግን ልጅ በጣም እኩልነት ያለበት ኢንቫይሮንመንት ውስጥ ነው መኖር የሚፈልገው። ይሄ እሱ ባጠፋው ነገር ድጋሚ ያ ልጅ ሲመጣ እንዲገረፍ ይፈልጋል። ወይም ደግሞ ያ በተገረፈበት ነገር እሱ ሲደርስ መገረፍን ኤክስፔክት ያደርጋል። እመኝም አትመኝም። እና በቃ እሱ ብቻ እስካሁን ሳወራቸው እሱ ይገረፋል እኔ አልገረፍም፣ እኔ ይገረፋለሁ እሱ አይገረፍም፣ እኔ እንደዚህ ስክሪን ታይም ይቀነሳል የሱ አይቀነስም። እና ልጅ በጣም እኩልነት ያለበት ኢንቫይሮንመንት ውስጥ ነው መኖር የሚፈልገው፣ እዛ ውስጥ ነው መደላደል የሚፈልገው። እና ገረመኝ። ኦኬ እንደዚህ አይነት ነገር የምር በጣም ትልቅ ይሹዋችሁ ነው አስብሎኛል። ሌላ ይመጣላችሁ ወላጆች ግን ልክ አሁን ስታነሺ ወላጆች እንዴት አድርገው ባላንስ ያድርጉት? አሁን ለምሳሌ ስፔሻል ኒድስ ያለበት ልጅ ታይም፣ ጊዜ፣ ኢነርጂ በጣም ይጠይቃልና እንዴት አድርጎ ለዛኛውም ልጅ ያንንም እኛውንም ልጁን ሳይበድል ይህንኛውንም ልጁን ደግሞ የሚያስፈልገውን ነገር እንዴት አድርጎ ያሟላለት? ከባድ ነው፣ በጣም ከባድ ነው። አሁን እዚህ ጋር ወንበር ላይ ተቀምጠው እንደሚወራ አይመስለኝም። ከልጅ ሳይድም ሆኖ በቃ ምንም ማድረግ አይቻልም ነው። አሁን ያም ልጅ ይፈልግሻል ነው በቃ እሱ ነው ወደዚህም እንድትመጪ የሚያደርግሽ እንጂ አተርፊም። አሁን አንድ እናት ብትነግርሽ እንዲህ ለዛ ልጅ እንዲህ ማድረግ ምናምን ብትለው ኦኬ አይ አተርፊም በቃ። ግን እዚህ ጋር ፈጥረሻል ልጅ አለ እዚህ ጋር ሶ የግድ ነው ወደዛ አንተ ማለት። አሁን የሆነ መጽሐፍ ላይ እያነበብኩ ነበር። ለምሳሌ ልጅ መጀመሪያ ልጅ ሁለተኛ ልጅ ሲወለድ ፓረንት እንዳለ ሽፍት ያደርጋል ማለት ነው ወደዚህ። ያ በጣም ከባድ ጫና ይፈጥራል እዛ ልጅ ላይ። እና የሆነ እንደውም ማውቃቸው ቤተሰቦች አሉ ልክ ልጅ ሲወለድ ለዛ ልጅ አዲስ ዕቃ ይገዛል፣ በጣም የሚወደውን ዕቃ ይገዛለታል። እና ምንድነው ልጁ ሲገባ ያ ሰው ልጁን የሚተረጉምበት መንገድ ያ ነው። ሰው ማዘርም ስትነግረኝ እኔ ስወለድ ታላቅ እህቴ ደብሯት ነበር እና አስገባም ሁሉ ምናምን አሉ። ጠራትና ልጅ ያንቺ ናት እንደፈለግሽ አድርጊያት ይቀርብ ይለኝም በዚህ እንደፈለግሽ አንቺ ናት ነው አንሻት ምናምን ትላለች። በሷ እንዳልተገፋች ስቲል እንዳለች እንዲሰማት እና በቃ አሁን አዲስ እናት ለሆነች ሴት ያቺን ልጅሽን እንደዚህ አርጊ ምናምን ሳይሆን በቃ ልጅሽ ናት እሷ። እና ከዚህ ጋር የይዤ መናገር የምፈልገው በቃ አንዳንዴ ልጅ ጥሩ ነው ቤት ውስጥ ቢበዛ ምናምን አሪፍ ነው። ግን ልጅ በጣም አንቺን ይፈልግሻል። ከአንቺ የሚመጣውን አይደለም ገንዘብሽን ምናምን ነው፣ ግን አንቺን ይፈልግሻል። ቤት ውስጥ ልትወልጂ ስታስቢ ምናምን ምን ያክል መስጠት እችላለሁ እኔ እንዴት ነኝ የሚለውን በጣም ቼክ ማድረግ አለብሽ። አለዛ ግን ትፈጥሪያለሽ ቼክ አታደርጊም። ትፈጥሪያለሽ የሆኑ ዜጋ እያፈራሽ መንግስትን፣ ፖሊስ ጣቢያን እያስቸገርሽ የሚያናድደው ነገር ልንገርሽ። አሁን ብዙ ነገር ባላንስ ይፈልጋል። አሁን ለምሳሌ ከወላጅ ምን ይፈልጋል ልጅ አይደል? እኩል ትሪት መደረግ አይደል? ኤግዛክትሊ በራት ሴም ታይም ደግሞ በተለያየ መንገድ ትሪት መደረግም ደግሞ ይፈልጋል። የሚያናድደው ሁሉ ነገር እንትን አለው። ይሄ ሲለጠጥና ሳይለጠጥ ምናምን ይሄ መሀል ላይ ነገር አለ። አሁን ለምሳሌ የኛ ቤት ባለፈውም ብያለሁ፣ ግን 4 ነን አይደለ? 4ታችንም የተለያየ ነን። አንፎርቹኔት ከአንድ ማህፀን ወተንም ቢሆን ለምሳሌ ትልቋ በቃ ይሄ እንትን አክሴፕት የሚያረጋት አፕሪሺየት የሚያረጋት ስኪሏ ምናምን እስካለ ድረስ በጣም ኤክሰል ታረጋለች። አሁንም ኤክሰል አረጋ ዶክተር ነው የምንላት። እኔ አላላት ይከብደኛል። ከዛ ሁለተኛዋ ደግሞ በጣም ሬዚሊየንስ ያላት በቃ ይሄ ሃፒ ነገር ልጅ ነች። ከድሮም ጀምሮ ለመብቷ ፋይት ታረጋለች። መብት ባትሰጫት ራሱ አሁን ሳይ ድሮ እንግዲህ ቪዲዮችን አይቼ ነው ድሮ የልጅነት ቪዲዮችን ሳይ በቃ ተገረምኩ። ባይዘው ካገኛችሁ እዩ። የድሮ የልጅነት ብዙ አይገኝም፣ ግን እቺኛዋ በቃ ካሜራ ራሱ እኔ እየተቀረጽኩ ከሆነ ድንገት መታ ፋይት አርጋ እንትኑ ጠጋ ምናምን ሃይ ምናምን ትገባለች እና ትከሻዋ ሰፊ ነው፣ ጠንካራ ነች፣ ሬዚሊየንሷ ማለት። ሶስተኛው ደግሞ ወንዱ እሱ ደግሞ
ካልጠራሹ የማይመጣ ነገር ነው። ጥጉን ይዞ አንቺ እንደዚህ እየተደሰትሽ ነው የተጫወች ይጠብቅሻል። ናግባ እስክትይው ላይ ቪዲዮ ላይ ያለው ማለት ነው። አሁን ያለውን አላውቅም ቪዲዮ ላይ ያለ። ስለዚህ ይሄ ልጅ አሁን ከዛ እኔ ደግሞ እንዲህ ጥጋበኛ ነገር ናቹራሊ ትመጫታለሽ ነገር እሱን እንመሰክራለን እኛ ድሮ እኔ ያልኩት እስካሁን አልቀጠለም ብለሽ ነው ላይክ እንደምትመጪ አውቃለሁ ነገር ገብቼ ላይክ ከድሮም ማለት ነው። ስለዚህ ምንም በቃ ይሁን ሶ አሁን እኔ አባትና እናት አራታችን እኩል ደግሞ ትሪት እናርግ እኩል ይሆናል ግድ ነው ደግሞ አጥሴም ታይም ጸግሽ ባለችው ደግሞ ግድ ነው ለአንዱ የወጣ ስታንዳርድ ለአንዱም ይሰራል። አጥሴም ታይም ደግሞ እኔን የሆነ ትሪት ምታርጊበትና ያን ምስኪን ጥግ ላይ ያለው ልጅ ደግሞ ናንጂ ልሽ ነው እንጂ ምታቀላቀየው እኔን ደግሞ አረቆይ ወጣቤ ነው ምትይ አም ቱ ማች እሱ ደግሞ ጥግ ነገር ነው። ሶ አጥሴም ታይም ልጅ ደግሞ ዲፈረንት ትሪትመንት ይፈልጋል። ከዛ ግን ቅድም ያልሽውም አይነት ጥያቄ በቃ የኔዎቹም በዛይ ተፋፍነዋል ሁላ ተራሱ ሁላ አርጋ እንዲህ ልትገላት ሞከራ የግድያ ሙከራ መንግስት ይልኝ የመጀመሪያዋ ሁለተኛዋ ስትወለድ ለቀት ስቶሪ ነው ማቀባዘው እንደዚህ ሲምፕል ይመስላል ግን የሆነ ነገር ይወሰድባታል። የመጀመሪያው ግን ዞሮ አሁን ይወደዳሉ። ዞሮ አንትፍሩ በርቅ ያለቀ ጉዳይ ግን ላይክ አሁን ለምሳሌ ብቻችንን ራሱ ጊዜ ሊፈልጉ ይችላሉ። ቅድም እንዳልኩሽ አንዱን ካፌ አንዱን ወክ ደግሞ ይዘሽ ትወጫለሽ፣ አንዱን ደግሞ ቤት ጥግ ላይ አድርገሽ አንዱን ፈቅድሽ ወድሽ 5-6 ወልደሻላ። ስለዚህ አምስቱም በጥስጥስ ብለሽ ደግሞ ይፈልጉሻል። ስለዚህ አንድ ላይ ብቻ ሳይሆን ኢቭን ለየብቻ ዲፈረንት ስለሆኑ ማለት ነው እና በጣም ትልቅ ፕሮጀክት ነው። አት ኤንድ ግን ይከፍላል። ምን ያደከም ምን አለፋኝ አይደለም። ትቀንሱላቸዋላችሁ ለህይወት የሚታገሉትን ነገር በብዙ ፐርሰንት ይቀንሳል። if we do የቻልነው ፐርፌክት አንሆንም። የሆነ ሰዓት እኛም እንኳን ወደሽ ልጆቻችን በዚህ ጎድተሽኛል ማለታቸው አይቀርም። I'm ready ሌላኛው ይፈልጋሉ ብዬ ማስበው ይቅርታ ልጅ ከወላጅ ይፈልጋል ብዬ ማስበው ሰው ነኝ ሊትራሊ እኔ ነኝ ዞሬ እናት መሆን ኧረ ፕሊዝ እሷ ነች እናት የምትሆን። ስለዚህ ስተት ልሰራ ትችላለች። ድንገት የልጅሽን በህይወቱ ሙሉ ማከም ማይችለውን ፔን ልትሰጪው ትችላለሽ። ግን ሲንግል የአንድ ደቂቃ ኮንቨርሴሽን አንቺ ሀምብል ሆነሽ ትሁት ሆነሽ ይቅርታ ካልሽ that's it እና ልጅ ከወላ ጅም ኢቭን የ40 ዓመት ልጅ እንኳን ካላችሁ አሁን it's not too late ነገር ቁጭ ብላችሁ what did I do good ምን ጥሩ ነገር አደረኩ ምን ደግሞ መጥፎ ነገር አደረኩ ከዛ ከሰማችኋል ግን እኮ ምናምን ሳይሆን እንደዚህ አስቤ ነበር ግን በጣም I'm sorry ምናምን በቃ as simple as that የሆነ ኢጎ እንዲህ ስለሚያንቀን ነው እንጂ yes